ኢየሱስ በአዲስ ኪዳን የመጣ አዲስ ነቢይ አይደለም። ኢየሱስ በብሉይ ኪዳን በነቢያት የተነገረለት መሲህ ነው። ሎሚ ኢሳይያስ 53 ላይ ሳነበው በጣም የሚያስደነግጠኝ የሚያሳዝነኝ ክርስቶስን በጣም እንድወድ ያደረገኝ ቃል ነው። ኢሳይያስ 53 እንዲህ ይላል ቁጥር 1 ጀምሮ የሰማነውን ነገር ማን አምኗል? እግዚአብሔርም ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ሥር አድጓል። መልክና ውበት የለውም፣ ባየነው ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰው ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም። በእውነት ደዌያችንን ተቀበለ፣ እኛም አላከበርነውም ይላል። ግን እሱ በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸከመ። ይህን አምላክን ያላከበርነው፣ ይህንን ጌታን የገፋ ነው። ደዌያችንን ሕመማችንን ሊቀበል ደዌያችንን ሊሸከም የመጣውን ያላከበርነው። እኛ ግን እንደተመታ በእግዚአብሔር እንደተቀጸፈ እንደተቸገረ ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። ስለኛ የደህንነታችን ተግሣጽ በእርሱ ላይ ነበረ ይላል። የደህንነታችን ተግሣጽ አይገርማችሁ? ተግሣጹ እኔ የመዳን ተግሣጽን መገሰጽ የነበረብኝን እግዚአብሔር በእሱ ላይ አደረገው። እኔ ኃጢአት ሰርቼ መገሰጽ የነበረብኝን እግዚአብሔር የመዳኔን የደህንነቴን ተግሣጽ በእሱ ላይ ያደረገው። የደህንነታችን ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። የታመምነው እኛ ነን፣ የቆሰለው እሱ ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። ኢየሱስ ክርስቶስ አስተውሉ፣ ስለ ሰው ልጆች መተላለፍ፣ ስለ ሰው ልጆች በደል ነው የደቀቀው። ስለ ሰው ልጆች ሐዘን ኃጢአት ነው የደቀቀው። የደህንነታችን ተግሣጽ በእርሱ ላይ ነበር፣ በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። እኛ ሁላችን ይላል ጸሐፊ፣ ራሱን ጨምሮ ማለት ነው። ይህን የጻፈው ኢሳይያስ ነው። ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔር የሁላችንን በደል በእርሱ ላይ አኖረ። አይገርማችሁ? ሁላችንም በድለን ነበረ፣ አንድ ያልተበደለ ተገኘ። እግዚአብሔር እሱ ላይ በደሉን አደረገበት። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። ኢየሱስ ይህን ኢየሱስ ነው ማመልከው። ስለኔ የተጨነቀው፣ ስለኔ የተሰቃየው፣ አፉን ያልከፈተው፣ ለመታረድ እንደሚነዳ በግ ሲነዱት ምንም እንደማያውቅ ዝም ያለው ለካ የኔ መተላለፍ፣ የኔ ተግሣጽ፣ የኔ ኃጢአት፣ የኔ በደል ተሸክሞ ነው። በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ፍርዱ የእሱ አልነበረም፣ መጨነቅም የነበረበት እሱ አልነበረም። ጭንቃችንን ፍርዳችንን ወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልድ ማን አስተዋለ? ስለ ሕዝቤ ኃጢአት ከክፉዎች ጋር መቃብሩን አደረገ፣ ከባለጠጎችም ጋር በሞቱ ሆኖም ግፍን አላደረገም ነበረ፣ በአፉም ተንኮል አልተገኘም ነበረ። እግዚአብሔር ተንኮል ያልተገኘበትን ግፍ ያላደረገውን ልጁን ነው ስለኛ ተንኮለኞች ስለኛ ግፈኞች ልጁ የሰቀለው። ለዚህ ነው ኢየሱስን የማመልከው። ለዚህ ነው እግዚአብሔር ፍቅር እንደሆነ የገባኝ። ለዚህ ነው ከኢየሱስ ውጪ መከተል ያቃተኝ። እግዚአብሔር በደዌ ያደቀው ዘንድ ፈቀደ። አባቱም ማለት ነው ንጹሕ ልጁን በእርሱ ደስ የሚል የሚወደው ልጅ የእርሱ ነው፣ እሱን ስሙት ያለውን ልጅ ነው እንግዲህ በደዌ ሊያደቀው የፈቀደው እግዚአብሔር። ስለኛ ፍቅር እግዚአብሔር ምን ያህል ልጁ ላይ እንደጨከነ እዩ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል።
አያችሁ፣ ነፍሱን ስለምን? ስለ ኃጢአት። ኢየሱስ ስለ ኃጢአት ነፍሱን መስዋዕት፣ ስለኔ ኃጢአት ነፍሱን መስዋዕት አድርጓል። የዚህ አማኝ ነኝ። መስዋዕት ካደረገ በኋላ እግዚአብሔር ዘሩን ያያል፣ እኛን ማለት ነው። ምክንያቱም ዘሩን የሚያይበት ምክንያት ስለ ጻድቃን አይልም፣ የሞተው ስለ ኃጢአተኞች ነው። በኃጢአት ለደከሙ እነሆ ወንጌል ለድሆች ይሰበካል፣ ለታሰሩት፣ ለታመሙት፣ ለተጨነቁት ይላል፣ ለኃጢአተኞች ይላል። እና ኃጢአተኞች ሆነው ግን በክርስቶስ እግዚአብሔር ዘሩን ሊያይ ልጆች ሊላቸው ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜውም ይረዝማል፣ የእግዚአብሔር ፈቃድ በእጁ ይከናወናል። እግዚአብሔር ፈቃድ ነበር ልጁን ማድቀቅ ስለኛ። ከነፍሱም ድካም ብርሃንን ያያል፣ ደስ ይለዋል። ከድካሙ ብርሃንን ስለሚያይ ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል። ጻድቅ ባሪያ ይለዋል። ባሪያ ነው ግን ጻድቅ ነው። ብዙዎችን ሊያጸድቅ ሞቷል ኢየሱስ፣ ኃጢአትንም ይሸከማል ይላል። ቁጥር 12 ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላን ጋር ምርኮን ይከፋፈላል፣ ነፍሱንም ለሞት አሳልፎ ሰጥቷልና ከአመፀኞች ጋር ተቆጥሮ ነው። እኛ ጻድቅ ተብለን እንድንቆጠር እሱ አመፀኛ ተብሎ ስለተቆጠረ። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ። አመፀኛው እኔ ነኝ፣ ኃጢአተኛው እኔ ነኝ። ክርስቶስ ስለኔ ማለደ ስል የአዲስ ኪዳን ትምህርት አይደለም። በኢሳይያስ 53 መጽሐፍ ላይ ክርስቶስ ስለኔ የማለደበት ትልቁ ምክንያት ኃጢአቴን በደሌን ተሸክሞ ስለ ኃጢአትን ስለገደለልኝ፣ ስለ ኃጢአት ራሱን ስለሞተ መስዋዕት ስላደረገ፣ እግዚአብሔር እኔን ዘሩን ያይ ዘንድ ኃጢአተኞች በእግዚአብሔር መንግስት ይወርሱ ዘንድ ዘር ያገኙ ዘንድ ልጁን ስለኔ ስላደቀቀ። ለዚህ ነው ክርስቶስ ለኔ ማላጅ ነው፣ ክርስቶስ ጌታ ነው፣ ክርስቶስ አዳኝ ነው ምለው ኃጢአተኛ ስለሆንኩ ስለማልችል ነው። እግዚአብሔር ይባርካችሁ። ይህ ቃል የመዳን ቃል ያድርግላችሁ። እግዚአብሔር በብርሃኑ ያገኛችሁ። መልካም ጊዜ። ተባረኩ።